ሴፕቴምበር 11 2024 ሰሜን ሊባኖስ ድንገት ገበያ መሃል አንድ ፔጀር ፈነዳ። በሰከንዶች ውስጥም በመቶዎች የሚቆጠሩ ፔጀሮች በሊባኖስና በሶሪያ መፈንዳት ጀመሩ። በደቂቃዎች ልዩነትም 37 ሰዎች ሕይወታቸው አለፈ። ከ3000 በላይ የሚሆኑ ንጹሐን ዜጎች ከፍተኛ አካል ጉዳት ደረሰባቸው። ከዚህ አደጋ ጀርባ አንድ ሰላይ ድርጅት አለ፣ ሞሳድ። ሱሺን ኮዋን ይባላል። በታይላንድ የሚኖር የፔጀር ፋብሪካ ባለቤት። በ2021 ቴሪሳ የምትባል ሰው ወደ ቢሮ ትመጣለች። ቢኤሲ ኮንሰልቲንግ የሚባል የሃንጋሪ ድርጅት ውስጥ እንደምትሰራና ፔጀሮቹን በብዛት መግዛት እንደምትፈልግ ትነግረዋለች። ይስማማሉም፣ ይሸጥላታልም። ቢኤሲ ኮንሰልቲንግ የተባለው ካምፓኒ ግን ትክክለኛ ካምፓኒ አልነበረም። ሞሳድ በድብቅ የሚጠቀምበት ከቨር እንጂ። ሞሳድ ፔጀሮቹ ሄዝቦላን ለማጥፋት እንደሚጠቀምበትም አስቧል። የተገዙ ፔጀሮች 2 ባትሪ በውስጣቸው የያዙ ነበሩ። ይህን የተረዱት የሞሳድ ሰላዮችም አንዱን ባትሪ በማውጣት በቦምብ ተክተው በሊባኖስና ሶሪያ ገበያ ውስጥ እንዲሰራጭ አረጉት። አብዛኞቹ ፔጀሮችም ዓመታትን ቆይተው ሴፕቴምበር 11 2024 ፈነዱ። ለ37 ሰው ሞትና በሺዎች ለሚቆጠሩ ሰዎች የአካል ጉዳት መንስኤውም ሆኑ። አደጋውም እዚህ ጋር አላበቃም። ከ24 ሰዓት በኋላ በሊባኖስ እንደገና የፈንጂ ድምፅ ተሰማ። መነጋገሪያ ሬዲዮኖች መፈንዳት ጀምረዋል። አሁንም ተጨማሪ በደርዘን የሚቆጠሩ ሰዎች ሕይወት አለፈ። እኛም ስንጀምር የጠየቅነውን ጥያቄ ለማስታወስ ወደድን። ሞሳድ እንደዚህ አይነት ጥቃቶችን የሚፈልጋቸው ጥቂት ሰዎች ላይ መፈጸም የሚችል ከሆነ አሁን ጋዛ ላይ እያደረሰ ያለው የጅምላ ጭፍጨፋ ለምን አስፈለገ?